የሽራሮ ጥቃት የህወሓትን ውስጣዊ መዋቅር አናውጦ ምግበይን ጥልቅ ሐዘን ውስጥ ከቶታል። የህወሓት አመራር በአሁኑ ወቅት ከባድ የፖለቲካ የወታደራዊና የስነ ልቦና ቀውስ ውስጥ መውደቁን ከቦታው የሚመጡ መረጃዎች ያመለክታሉ። ቡድኑ በክልሉ የሚገኙ ወጣቶችን በተለያዩ አካባቢዎች በማፈስና በማገት ድንበር አሻግሮ ለሱዳኑ ጀነራል አልቡርሃን ጦር አሳልፎ በመሸጥ ከፍተኛ የዶላር ገቢ ለማግኘት ሰፊ እቅድ አውጥቶ እየተንቀሳቀሰ ይገኛል። ይሁን እንጂ ይህ ወጣቶችን ለጥቅም የመገበያያ ዕቃ በማድረግ ወደ ሱዳን ለማጓጓዝ የተሸረበው የጽንፈኛው ቡድን እቅድ በሽራሮ በኩል የህወሓት አርሚ 13 ላይ በተሰነዘረው የተጠና የድሮን ጥቃት ምክንያት ሙሉ በሙሉ ሊከሽፍ ችሏል። ይህ የድሮን ጥቃት በቡድኑ መዋቅር ላይ ከፍተኛ የሰውና የንብረት ኪሳራ ያስከተለ ሲሆን በተለይም ከ12 በላይ ተሽከርካሪዎች ከነያዙት ታጣቂ ሙሉ ለሙሉ አመድ ሆነዋል። ቡድኑ የደረሰበትን ከባድ ሽንፈት ከህዝብና ከታጣቂው ኃይል ለመሸሸግ ቢሞክርም በአመራሩ መሃል ባሉ አካላት አማካኝነት የስድስቱ መኪናዎች የታርጋ ቁጥራቸው ማለትም ትግ 18056፣ 18074፣ 18036፣ 18090፣ 18072 እና 18094 እንደሆኑ ይፋ በመሆናቸው ጉዳዩን መደበቅ ሳይችል ቀርቷል። ይህ የተሳካ ጥቃት በአርሚዎቹ ውስጥ የሰደደ እሳት ያህል ፍርሃትና ጭንቀት እንዲሁም ከፍተኛ የሆነ መረበሽን ፈጥሯል። ምክንያቱም ደግሞ ነግበኔ በሚል ምክንያት በጸለምት ግንባር የሚገኘው የአርሚ 11 አመራሮችና ታጣቂዎች በእንዳባጉና ከተማ ውስጥ አስቸኳይ ስብሰባ ተቀምጠው የነበረ ሲሆን በዚህም በታጣቂው ውስጥ ከፍተኛ የሆነ መረባበሽ በግልጽ ታይቷል። በተመሳሳይ መልኩ የአርሚ 35 አመራሮችና ታጣቂዎች በማይሴን ከተማ ውስጥ ከፍተኛ የሆነ ጭንቀት ውስጥ ተዘፍቀው ታይተዋል። ይህም አብዛኛው ታጣቂ አሁን ላይ እየሞተ ያለው ለጥቂት የህወሓት ሽማግሌዎች ስልጣንና ጥቅም እንደሆነ ስለገባቸው የራሳቸውን ነፍስ ለማትረፍና ለማምለጥ የሚሆናቸውን አማራጮች ማሰብ መጀመራቸውን የሚያሳይ ነው። ይህ በእንዲህ እንዳለ ወጣቶችን ሽጦ ሊያገኝ የነበረውን $1 ሚሊዮን ያጣው ጀነራል ምግበይ ኃይለ በሽራሮ በደረሰው ጥቃት ሞራሉ ስብርብር ብሎ ጥልቅ ሐዘን ውስጥ መግባቱ ተሰምቷል። ጀነራሉ በሽሬ ከተማ የተቃጠሉ መኪኖችን እየጎበኘ ስቅስቅ ብሎ ሲያለቅስ የታየ ሲሆን በአሁኑ ሰዓትም ራሱን መቆጣጠር አቅቶት ታጣቂ መምራት የማይችልበት ደረጃ ላይ ደርሷል። በሌላ በኩል ሽንፈቱን ለመሸፈንና የዓለም አቀፉን ማህበረሰብ ለማሳሳትም ህወሓት የተለመደውን የአዞምባ በማንባት የፕሮፓጋንዳ ስራ ለመስራት እየተዘጋጀ ነው። በሽራሮ የተገደሉትና ለባርነት ሊሸጡ የነበሩትን ታጣቂዎች ንጹሃን ናቸው፣ ጥቃቱም የፕሪቶሪያ የሰላም ስምምነትን የጣሰ ነው በማለት የሐሰት ወሬ እንዲነዙ በሀገር ውስጥና በውጭ ለሚገኙ አፈቀላጤዎቹ ጥብቅ ትዕዛዝ አስተላልፏል። በአርሚ 13 ላይ በደረሰው የድሮን ጥቃት ምክንያት የህወሓት የላይኛው እዝ ሰንሰለት ለሁለት ተከፍሎ እርስ በራሱም እየተበላላ ይገኛል። ለጥቃቱ ተጠያቂው የአርሚ 13 አዛዥ ጸጋይ ማርክስ ነው በሚል የፍስሐ ማንጁስ ጽህፈት ቤት ኃላፊ የሆነው መብራቱ ከፍተኛ ክስ መስርቶበታል። መብራቱ ጸጋይ ማርክስን ከኛ ጋር ሆኖ ለነጉሽ ገብረ የሚሰራ ስለሆነ ልናምነው የማንችል ሰው ነው ሲል በመወንጀሉ የቡድኑ የእዝ ሰንሰለት ፍጹም መተማመን በጎደለው የጥርጣሬና የክህደት አዙሪት ውስጥ መውደቁን የሚያሳይ ነው።